አባቴን አገኘው። ልጄ ዛሬ 18 ዓመት ሞላዋል። አያቴ ሁለታችሁም ከልዑል መማር ያለባችሁ ነገር አለ። ምን ማለት? ልዑል የሚፈልገውን የሚያውቅና የሚያውቀውን ለማስተካከል የሚጥር ወጣት ነው። እናንተ ለውጥ የምታመጡበትን መንገድ ታውቃላችሁ። ሁሉም ሰው የራሱን መንገድ እስኪያገኝ ነው የሚጠብቀው። ምን ማለት ነው? ድጋሚ ስህተት እንደማልሰራ በሜላት ስም እየልሃለሁ። ምናልባት መሐላ ምንም ትርጉም ላያመጣ ይችላል። ሰለሞን፣ እስካሁን የመጣንበትን መንገድ ልክ ሊሆን ይችላል። አሁን ግን ሁሉም ሰው የራሱን መንገድ የመምረጥ መብት አለው። አሁንማ ቤተኛ ሆንክ እኮ። ትምህርት ቢሮ አንድ ሰው አግኝቻለሁ። የብዙ ድርጅቶችን ሲስተም ያበለጸገና ብዙ ምርምሮችን የሰራ ምሁር ነው። ሊያግዝ ተስማምቷል። አሁንማ አርሚል አንተ ጭራሽ የማላውቃቸውን ነገሮች እኮ ነው ብዙ ነገር እንድሰራ እያደረግኝ ያለሁ። አንድ መምህር ለተማሩ የሚያደርገውን ነገር ነው ያደረኩልህ ያለሁት። ያንተ ከመምህርም በላይ ነው ጋሽ። እንዴት ናችሁ ጎረምሶች? ልደት እንዴት ነበር? አሪፍ ነበር። ለምን ቀረ ማታ? አልጠራም እንዴ? ስንት ዓመት ነው? 18። እንዴት አደራችሁ ልጆች? እንዴት አድርጋሉ? ምን እያያችሁ ነው? ዝም ብሎ ቀልድ ነው። ምንም ቁም ነገር የለው። እኔማ አመጣጤ ከልዑል ጋር ስለጀመርነው አፕሊኬሽን ላወራችሁ ነበር። ይኸውላችሁ አንድ ነገር ልነግራችሁ እፈልጋለሁ። በልዑል እቅድ ላይ እንድትገቡ ላስገድዳችሁ አይደለም። የመገለል ስሜት እንዳይሰማችሁ በማሰብ ነው። ያው ከልዑል ጋር የጀመርኩትን ስራ እስክሰራ ድረስ አብዛኛውን ጊዜ ለእሱ ልሰጥ እችላለሁ። ችግር የለውም አባ። አንተ ጊዜ ሲኖር ለእኛ እኮ ነው ጊዜ የምትሰጠው። እሱን ደግሞ በደንብ እናውቃለን። አዎ፣ በዛ ላይ ከዚህ በፊት በሰራነው ትንሽ ቢዝነስ እኮ ልዑል ለሚፈልገው ነገር እስከ መጨረሻው እንደሚሄድ እናውቃለን። እናንተም ከአሁኑ ፍላጎታችሁ ላይ ብትሰሩ ጥሩ ነው። ምንም አታስብ አባ። ምን ነው? አይን እኮ ግን ሁሌ ነው የምትለን። ከምታስቡት በላይ ፈተናችሁን ዩኒቨርሲቲ የምትገቡት ከአሁኑ ፍላጎታችሁን ማዳመጥ ወይም ማግኘት አለባችሁ። ካለበለዚያ ያው አለበለዚያማ ወይ ወንጀለኛ ወይ ሌባ ከመባል አንድንም ማለት ነው። እውነትም ይህን ነገር ደጋግሜ ተናግሬያችኋለሁ። ክፈተው እንጂ ቪዲዮ። ሰለሞን፣ ምን ያህል እንደምወድ ታውቃለህ። ለምን እንደተቀየርክብኝ ያልገባኝ። ለምን? እነዛ ሁላ ህመሞች አለፉ ማለት ሁሉም ነገር አለፈ ማለት አይደለም። እነዛ ቀኖች አለፉ ማለት አሁንም ያልፋሉ ማለት አይደለም። እኔ እኮ አንድ የሚያደርገን ነገር ላይ እንድናተኩር ነው የምፈልገው። ቆይ ምንድነው አንድ የሚያደርገን? በመዋደድ አብሮ መኖራችን። በቃ ሜላትስ? ሜላትን ተያት።
እንደ እናቷ የምታስባት ሴት አባቷ ላይ እንደወሰለተች ብታቅ ምን ልትል እንደምትችል አስበሽዋል? ኑሯችን እንዲሳካ ሲል ደፋ ቀና ስል ከዚህ ቤት ወጥቼ አንድ ቀን እንኳን ተዝናንቼ አላውቅም። እሱን እኮ አሁንም ወጣ ማለት እንችላለን። በምን ብር? ህይወቴን ሙሉ ለራሴ እንኳን የማልሆን ሰነፍ ሰው ያደረግሽኝ አንቺ ነሽ። የአባቴን ቤት ሙጥኝ ብለሽ በሜላት ሰበብ የአባቴ ባሪያ እንደሆነ ያደረግሽኝ አንቺ ነሽ። አሁን ውርሱ ሲመጣ ሁሉም ነገር እንደሚስተካከል ገባሽ? ሰለሞን፣ አብረን ከሆንን የተሻለ ኑሮ ሊኖረን ይችላል። ቆይ ለምንድን ነው እንዲስተካከል የማትፈቅድልኝ? አንቺ ነሽ ሁሉንም ነገር ማበላሽት የጀመርሽው። ቁስሌን እየነካካሽ እንደወስን እየገፋፋሽ። ከዚህ በኋላ አብረን የመቀጠል እድል የለን። ሁሉንም ነገር መተው ነው ያለው። እሺ ጋሺ ልክ ነው። እሱማ ሁሉም ነገር በጊዜው ይስተካከላል። እሺ አመሰግናለሁ። ሁሉም ነገር ተሟልቶልኛል። አንተና መላኩ ግን በቀን ስንቴ ነው የምትደዋወሉት? ቀን በቀን እኮ የምንደዋወለው ያው እያንዳንዱ እንደት ማወቅ ስለሚፈልግ ነው። ሪፖርት በይው። ምስጋና እንዳይቀናብህ ብዬ ነው። ብቸኛ ልጅ እኮ አባቱን ሲነኩበት አይወድም። ምስጋና ሳይሆን የሆነ ሰው ነው የቀናብኝ መስለው። እኔን ማለት ነው? እኔ ምን ያስቀናኛል? እንደውም በልጅ ይኮራለሁ። የምትሰራውን መደገፍ ነው የምፈልገው። ሁልጊዜ በአንተ አምናለሁ። አንተና አባትህ ያ ትገባለህ ያላችሁት ዩኒቨርሲቲ ምን ነበር? ሃርቫርድ። እዛ ገብተህ ሀገር እንደምትቀይር ነው ማስበው። ምን ያስቃል? ተይው ማን ነው? ንገረኝ፣ ምንድን ነው? አይ ተይው፣ የሆነ የማይረባ ነገር ጭንቅላት ውስጥ መጥቶብኝ ነው። ምንድን ነው የማይረባ? ካልነገርከኝ በምን አውቃለሁ? ማሚ ግን እንዴት ጋሽ መላኩን ተሹ? እንዴት እንዲህ አይነት ጥያቄ ትጠይቀኛለህ? እናትህ እኮ ነኝ። የሚጠየቅና የማይጠየቅ ነገር አታውቅም? እሺ ይቅርታ፣ ለማስከፋት ፈልጌ አይደለም። ሲጀመር እኔ ማውራት አልፈለኩም ነበር። ግድ እንዳወራሽ። እንዲህ አይነት ነገር እንድትናገረኝ አልፈልግም። መላኩ ቤት ምን እየተማርክ ነው የምትመጣው? እንደዚህ አይነት ንቀት ከዚህ በኋላ አላልፍም። እሺ፣ እንደውም ከዚህ በኋላ እንድትሄድ አልፈቅድልህም። ለምንድን ነው እነሱ መውቀስ የምትፈልጊው? የወላጅ ኃላፊነቴን ጠንቅቄ አውቃለሁ። አትሄድም አልኩ፣ አለቀ። ሰለሞን፣ እኔ እኮ ካላንተ ማንም የለኝም። ለምን አትይኝም? ተይኝ በቃ። ከአንተ ጋር ስሆን ነው ደስተኛ መሆን። ከፈለግክ አታግባኝ። ሁሉም ነገር መስተካከል ይችላል። እንደገና ወደ ኋላ እየተመለሽ ለምንድን ነው ወደ ኋላ ያለውን ስህተት ብቻ ማየት የምትችለው? መስተካከል የሚችለውን ነገር ለምን አታስብም? ከብሌን መምጣት በኋላ ችግራችንና ጥገኝነታችን አስረሳን እንጂ መጀመሪያም ሊፈርስ የነበረ ነው። ብሌን? አዎ፣ አባ የሚወዳት ልጁ ከመጣች በኋላ እኔን ረስቶኛል። ግን እኔ ልጅነቴን አልተውኩት። አንቺም ቢሆን በእነሱ ጉዳይ ነው እንጂ አውርተሽኝ የምታውቂው፣ በእኛ ጉዳይ አውርተን አናውቅም። ሳናወራ የቆየንበት ጊዜ። አሁን የዚህ ውርሱ ጉዳይ ነው እንደዚህ የሚያደርግሽ? እንደዛ ነው የምታስበው? እንደዛ ከሆነ የምታስበው አንተ ከምታገኘው ነገር ላይ ምንም አልፈልግም። አንቺ መተው ትችላለሽ። እኔ ግን አባቴ እንኳን አይኔን ማየት ባልፈለገበት ሰዓት ተስፋ የሰጠኝ አጎቴ ስጠኝ ስጦታ አልተውም። እንዲያውም ከብዙ ችግሮች መውጫ መንገድ ይሆነኝ። አሃ፣ እኔ ነኝ ችግር? ከኔ ነው ነፃ መውጣት የምትፈልገው? ከሁላችሁ። አገልጋዩ ካረገኝ አባቴ፣ እንደ ባሪያዋ ከምታየኝ እህቴና ውርስ ፈልጋ አብራኝ ከምትቆይ ሴት ጭምር። አጋጣሚውን ተጠቀምክበት እንጂ ልብ ከሽሽን ቆይቷል ማለት ነው። ይኸው አሁን እንኳን እንዴት እንደምታንቋሽሸኝ አየሁ።
ማሚ ከጋሽ መላው ጋር እንዴት እንደተለያየ ስጠይቃት ደነገጠች። ለምን? እኔ ምን አውቃለሁ? እንዴት እናትህ እንደዚህ አይነት ጥያቄ ትጠይቃታለህ? ምን ችግር አለው? ምክንያቱም ቤተሰቦች እንደዚህ አይነት ጥያቄ ሲጠይቁ አይወዱማ። ይሄን ያክል እኮ ሁለቱ የሚፈሩት ነገር ቢሆን ኖሮ አላነሳባትም ነበር። ቆይ ግን ሁለቱ በይለያዩ ኖሮ ወንድማማቾች ነበር የምትሆኑት? አያስቅም እባክህ። ይልቁንስ ማሚ እናንተ ጋር እንደምጣ ከልክላኛለች። እንዴት ብዬ ስራዬን እንደምሰራ አላውቅም። እንዴ ከጋሽ መላኩ ጋር ስለነበራት የከዚህ በፊት ታሪክ ስለጠየካት ብቻ? በእናታችሁ በቃ ዝም በሉ። በጣም የሚያስጠላ ወሬ ነው የምታወሩት። አንተን ደስ ላይል ይችላል፣ ግን እውነት ነው። ከዚህ በፊት ግን በጣም ይዋደዱ እንደነበር ያስታውቃል። እና እንደ ሳሮን ማለት ነው። ምንድን ነው መሸኳሽኳችሁ? ቆንጆ ምሳሌ እየነገርኩት። ቆይ ግን ባይለያዩ ኖሮ መንታ ነበር የምትሆኑት? ሁለት አስቀያሚ መንታዎች። ቴዲ ግን መንታ ሊኖር አይችልም። እንዴት እባክህ? ይሄንን ፊት ሁለት ሰው ሆኖ ማየት አልችልም። ወንድማማቾች ሳትሆኑ እንደዚህ ያሽቋለጣችሁ ወንድማማቾች ብትሆኑማ ሰው አታስቀምጡም። አሪፍ ወንድማማች እንሆን ነበር አይደል? ስትሮጥ የመጣ ትመስላል። አዎ፣ ባለሙያው የመርማሪ መብራቱን ስልኮች ሁለቱ የተደወሉበትን የመጨረሻውን ቦታ ልኮልናል። የምር ነው? የምሬን ነው። በፍጥነት እንሄዳለን። ሰለሞን ስንት ስራ ትቼ እኮ እዚህ የተቀመጥኩት የምትለውን ለመስማት ነው። ምንድን ነው የሆንከው? በዚህ ሰዓት አንዳንድ ሰዎች እዚህ መኖር ላይኖርባቸው ይችላል። አባ ይሄን ስላንተ ንቄ አይደለም፣ ግን ከራሴ ጋር በደንብ ተማክሬና አስቤበት የወሰንኩት ውሳኔ ነው። የት ውሳኔ? ከስንዱ ጋር ለመለያየት ወስነናል። ምንድን ነው የምታወራው? አዎ አባ ምን እያልክ ነው? ለምንድን ነው የምትለያዩት? እዚህ ምን ትሰራለች? ተለቀን ነው የመጣሁት። ቆይ ምን እያወራህ ነው? ሰላም ዋላችሁ? ሜላት ሜላት ሄሎ ማሚ። እንዴት ዋልክ የኔ ልጅ? ስጠፋ እኮ ነው የደወልኩት። እነ ሜላት መጡ። አስተማሪዋ ዘግታ ትለቀችን ነው። አሁን ጋሽ መላኩ ጋር ነው የምሄደው። ለምንድን ነው ስነግርህ የማትሰማው? ምንድን ነው ያልሰማሁት? መላኩ ጋር መሄድ አልችልም አላልኩም? ትእዛዝ አልመሰለኝም ነበር። ትእዛዝ ነው። ምን ሆነሽ ነው እንደዚህ የምትሆኚው? እኔ እነሱ ላይ ምን እንዳልሽ አላውቅም። ምን ማለት ነው? እዛ በሄድኩበት ጊዜ በሙሉ እኮ ለእኔ ጥሩ እንጂ መጥፎ ነው አያውቁም ማሚ። ገሊላን አውቃታለሁ። አንተ እነሱን ከምታውቃቸው በላይ እኔ አውቃቸዋለሁ። እሺ ጋሽ መላኩስ? ለምን እነሱ ለብሰሽ ለምንድን ነው ዛሬ ምንም ነገር ያልነገርሽኝ? ለአንተ ሁሉንም ነገር ማውራት አይጠበቅብኝም ልዑል። ማሚ ይሄ ፕሮጀክት እኮ ህይወት የሚቀይረው ነው። ለምንድን ነው እንደዚህ እንቅፋት የምትሆኝብኝ? ልዑል ባለፈ ነገር ውስጥ ገብተህ እንድትሰናከል አልፈልግም። ይህ ምን ያለፈ ነገር ነው ማሚ? ለምንድን ነው እንዳልገባው የምትሆነው? ገሊላ ለእኔ ያላትን አመለካከት ታውቃለህ። እሱ ከሆነ አያሳስብሽ። እዛ ቤት ውስጥ የአንቺ ስም ተነስቶ አያውቅም። ለምንድን ነው እንዳያሳስብሽ? ማወቅ ያለብን ነገር ካለ ለምንድን ነው የማትነግሪኝ? ልዑል ለራስሽ ብለሽ ነው ወይስ ለእኔ ብለሽ ነው? ለሁለታችንም። እንደዛ ከሆነ እኔ ራሴን አውቃለሁ። የእኔ እዛ መሆን አንቺ ለሚያበላሽብሽ ነገር ካለ ከጋሼ ጋር ማውራት ትችያለሽ ማሚ። ቻው።
ሁለቱም የተለያየ ቦታ ናቸው። አንደኛው ራቅ ያለ ጫካ ሲሆን ሁለተኛው መርማሪ መብራቱ ተዘዋውሮ ሲመጣ ተከራይቶ ይኖርበት የነበረበት ቤት ነው። መብራቱ ከጠፋ በኋላ ቤቱ ፍተሻ ተደርጎ ነበር። ምንም የተገኘ ነገር የለም። ሄደን ብፈልግ የሆነ ነገር አናጣም ብዬ አስባለሁ። በፍጹም ከቤት ይልቅ ጫካ ብንሄድ ነው የሆነ ነገር እናገኝ እንችላለን። እንደ ጥርጣሬያችን መብራቱን ገለውት ከሆነ ትክክለኛ መረጃ የምናገኘው እዛ ነው። ስለዚህ ለምንድን ነው እንዳትሄድ ማትነግራት? ምንድን ነው እንደዚህ ያጨካከናችሁ? ጥለሽኝ እየሄድሽ ነው? ይሄ እኔ ውሳኔ አይደለም። አባትሽ ቋጥሮ ያቆየው በቃል። አልገባኝም። ከዚህ በላይ እዚህ ቤት መቆየት ለእኔም ውርደት ነው። የቀረው ይቀራል እንጂ ለምኜ አልኖር። አባ ተይው። መውደቂያ ስለሌለኝ ነው የተገፋሁት። ለእኔ ግን ፈጣሪ አለልኝ። ለምንድን ነው የሆነ ነገር ማታደርገው? አባ አደረገ እኮ። ወንድነቱን አሳየኝ አይደል? ትርፍ ንግግር መነጋገር አያስፈልግም። እዚህ ቤት ከሜላት ውጭ ማንም እንደማይፈልገኝ ያውቃለሁ። እሺ ወዴት ልትሄጂ ነው? መሄጃ አላጣም። የኔ ወዳት ዘኝ ሁሉም ነገር ይስተካከላል። እንዴት ነው እየሄድሽብኝ ማለት ነው? ትላንት ወደ ተጠርጣሪዎች መንደር ሄጄ ነበር። ቅኝት ጀመርክ? ያው አሰራሬን እያወቅ። እሱ እኮ ነው የሚገርመኝ። የራስን መንገድ ነው የምትከተለው። ስራችን ልክ እንደ ቁማር ነው። እንደ ቁማር ምን ማለት ነው? ስሜታዊ ከሆንክ ሁሉን ነገር ታጣለህ። የትኛውንም ኬስ ፐርሰናል ማድረግ የለብንም። ውሳኔዎቻችን እንዳይዛቡ ከሆነ ጥሩ ነው። ነገሮችን ከወንጀለኞች አንግል ቆመ ማየት ካልቻል ኬዙን ማሸነፍ በጣም ከባድ ነው። ከነሱ አንግል ቆመ ለማየት ደግሞ እነሱን ማወቅ አለብን። ይህም ጥሩ አፕሮች ነው። በመርማሪ መብራቱ ጉዳይ ያናገርኳቸው ሁለቱ አባሎች መብራቱ ዝናውን ለመያዝ የራሱን አቋራጭ መንገድ ይጠቀም እንደነበር ነው። ኬዙን የግል ጉዳይ አድርጎት ነበር ማለት ነው ይመስለኛል። ለዚህ ነው የትኛውንም ኬዝ የግል ጉዳይ ማድረግ የሌለብን። ስሜታዊ ከሆንክ እውነቱን ለማወቅ በጣም ትቸገራል። እና በትላንቱ ጉዳይ ምን አገኘ? መርማሪ መሰረት በጌታቸው ግድያ ላይ ያጠናከረችው ፋይል ላይ ጌታቸውን የገደልኩት እኔ ነኝ ብሎ የነበረውን ቴዲ የሚባለውን ግለሰብ ታስታውሳለህ? ትናንትና እነሱ ሰፈር ሄጄ አንድ ግሮሰሪ ምሳ እንዳዘዝኩኝ ከምስጋና ጋር ሆኖ አብረው መጡ። ምን ፍለጋ? የለስላሳ ጠርሙስ ለመመለስ። ከቀናት በፊት የምስጋና 18ኛ ዓመት ልደት ነበር። ነገር ዓለሙን ረስተው ደስታ ላይ ነበሩ ይመስለኛል። ባለሙያው የመርማሪ መብራቱ አንደኛው ስልክ ለመጨረሻ ጊዜ ታየ የለበት ቦታ ይሄ እንደሆነ እርግጠኛ ነኝ። አዎ እርግጠኛ እንደሆነ ይነገረኝ። ሜላት ስታለቅስ ስላለማየት ብዬ ነው እዚህ የመጣሁት። አሁን እንዴት ነህ? አላቅም። ሁሉም ነገር ተደበላልቆብኛል።
በውሳኔ መጸጸት ልጀመር እንዲያው እኔ እንጃ ራስ ወዳድ የሆንኩ እየመሰለኝ እስከ ዛሬ ድረስ ችያት ኖሬ አሁን ሁላችሁም ስታውቁ ለምን እንደዚህ እንደሆንኩ አልገባኝም። ብሶት እንደዛ ነው ሰለሞን። ደግሞ ከክህደት በላይ አሳፋሪ ነገር የለም። በእሷ መጥፎ ልብ አንተ ተጠያቂ አይደለም። በዛ ቸርነት በሚባል ሰው ምክንያት ጥረኝ ብትሄድም ከእሷ ጋር እንደሚታማ አንተ ሳትሆን እሷ ነበር የምትሄደው። ልጄን ግን ቅስሟን የሰበርኩት አይመስልም። ሜላት ነፍስ አውቃለች። ሁሉ ነገር ብትነግራት ይገባታል። በእኛ ውርስ ጉዳይ እንኳን እንዴት እንደነበረች አስታውሰ። ስለዚህ ይሄ ሁሉ ነገር ተደማምሮ እንዳስወሰነና አዲስ ነገር ባይፈጠርም ውሳኔ ይሄ እንደሆነ ነገራት። ግን በዚህ መልኩ ባታቅ ደስ ይለኝ ነው። እውነትን ከመናገር ውጭ የተሻለ አማራጭ አለ? ሰማንያ ሳትፈራረሙ እንደዚህ ሆነች ሚስት ብትሆንማ በቁም ታሳብድ ነበር። እኔም በሁን እንደዚህ በሞራል የቀለደችን ሴት መቼም ቢሆን ይቅር አልላት። ለማንኛውም ለእኔ ከእስካሁኑ ያነሰ ጉዳት የለም። ግን እሷ እንጂ አንተ ምንም አላጠፋ። ግን ደግሞ ፈጣሪ ከዛ ሽጉጥ ያተረፈኝ ያንተን ህይወት እንዳስተካክል እድል እንዳገኘ ነው። ሰለሞን ልክነት የሚታየ ጊዜ ውስጥ ስታስብበት ደሊና የት ነሽ? ስንዱን አባሯት። ልቡ ግን አልቆረጠም። ለማንኛውም እኔ እንደነገርኩሽ ሳትገልጭላት አንቺ ቤት ውሰጂና አሳርፊያት። ፕሮፖዛሉ ላይ እንደዚህ አይነት አፕሊኬሽኖች እንደሚያስፈልጉ ጠቁሞ ነው የጨረሰው። ውጪ እራት እንድንበላ ፈልጌ ነበር። አሃዛዊ ማስረጃዎቹን ብቻ ብናይ ራሱ በቂ ነው። መላኩ እያወራ ያለሁትን አልሰማኸኝም? ይቅርታ የኔ ፍቅር፣ በፕሮፖዛሉ በጣም ደስ ስለተሰኘው ነው። ይህ አፕሊኬሽን ትምህርት ቤታችንን ከማዘመን አልፎ እንደ ቴዲ ያሉ ተማሪዎችን በጣም ነው የሚረዳው። ብሌን ይህን አጋጣሚ ተጠቅማ አንተን ለማጥመድ እንደምትተጋ እርግጠኛ ነኝ። ምንድን ነው የምታወሪው? ለምን እንደዚህ ነገር ታስቢያለሽ? እኔ ስንት ነገር እያወራው ያንተ ቀልብ ያለው ግን ከብሌን ልጅ ጋር ስለምትሰራው ፕሮጀክት ብቻ ነው። መብራቱ የጠፋለት ከምስጋናው ጋር መገናኘቱ ማጣራት አለብን። ምስጋናውና መብራቱ ቢገናኙም ምስጋናው ብቻውን መርማሪ መብራቱን የማስወገድ አቅም አለው ብዬ አልገምትም። አዎ፣ ግን ዝናውና ምስጋናው የጌታቸው ግድያ ላይ እጃቸው አሉበት ብሎ መብራቱ ይጠረጥራል። ምስጋናው ላይ እንደደረሰበት ዝናው ካወቀ ዝናው መብራቱን ለመግደል በቂ ምክንያት አለው። ደሊና የተባለች ሴት ከዝናው ጋር እንደምትሰራ መርማሪ መብራቱ ፋይል ላይ ሰፍሮ አይተናል። ስለዚህ መብራቱ መጨረሻ የታየበት ቀን ደሊና፣ ዝናው፣ ምስጋናው የታዩበትን ቦታ ማጣራት አለብን። ስለዚህ ቃላቸውን እንቀበል? በፍጹም
ይህንን ምርመራ እያደረግን እንደሆነ የሚያውቁ ከሆነ ዱካቸውን ያጠፋሉ። በምንም አይነት መንገድ ምርመራ እንደጀመረ ማወቅ የለባቸው። ታዲያ ምንድን ነው ምርጫችን? የሶስቱንም የስልክ ጥሪ ላፈላል? ህጉን ሳንከተል የምናደርገው መረጃ ከዚህ በኋላ ማቆም አለብን። የምንፈልገውን ነገር በሙሉ አግኝተናል። እና ታዲያ ምንድን ነው የሚሻለው? መነጋገር አለብን። ሌላ ሴት ለማግባት ብለህ ነው ማን ያባረርካት? አረ በፍጹም። እውነት ነው ማለት? ምኑ? ውርሱን ብቻህን ለማግኘት ስትል ማንን?